አመናውለኝ ምቀኛና ሸረኛን ያዝልኝ በኸይር ያዋልከኝ ጌታ በኸይር አሳደረኝ ገበያውን ከፍተህ እንግዲህ السلام عليكم ورحمة الله وبركاته أيها الناس ندين نحشو دانا نحشو هلنا الحمد لله كبران تمكاشتاچن زاري يمتاوبت وانا مكنيات سلا كارغو سلا قرط سلا بنامن ነው የምናወራው በትንትን አርገን ነው የምናወራው ቡናዬን ፉት እንዳረግ ብቻ ተፈቅዱልኛላችሁ እያንዳንዷን one by one ነው የምናየው ማለት ነው ኦኬ አንድ መረጃ አንድ ቡና ጋር እሺ ክብራን ተመካቾቻችን የመጀመሪያ እንግዲህ የምነግራችሁ ምንድነው ካርጎ ከዩናይትድ አረብ ኤሚሬት ካሉ ሁሉም ከተሞች ወደ ኢትዮጵያ እንልካለን የመጀመሪያው ማለት ነው ስንልክ ግን ማወቅ የሚገባችሁ ነገሮች ስለ ቀረጥ ነው የመጀመሪያው ሁሉም በጣም እያሳሰበው የሚገኘው ማለት ነው እስከዛሬ የላኩላቸው ሰዎች የሚሰጡኝ መረጃ እንደዚሁም ደግሞ እዛ ያሉት ደግሞ የሚያወጡ ሰዎችን እስከዛሬ በዚህ ዙሪያም የሚሰሩትን አጠቃላይ ኮምፕኔሽን አድርገን ይዤላችሁ የመጣሁት ማለት ነው የመጀመሪያው መረጃ እንግዲህ ክብራን ተመልካቾቻችን እዚህ ያው በምስሉ ላይ እስከዛሬ ካርጎ ያደረኳቸውን አንዳንድ ቪዲዮዎች እየተጋበዛችሁ የስለቀረጥ አንዳንድ ነገሮች የማወራውን ነገር ተከታተሉኝ ማለት ነው በመጀመሪያ ደረጃ እንግዲህ ቀረጥ ኢትዮጵያ ውስጥ ያሉ ቀረጦች እንደድል ነው ማለት ነው እንደድል ማለት እሱ ምንድነው ያ የሚቀርጣችሁ አካል ወይም ደግሞ ፈታሹ አካል የሚወስንባቸው ውሳኔ ነው የምትቀበሉት ማለት ነው እነሱ እንግዲህ የብዙ አይነት የሚፈትሹ ሰዎች ከመኖራቸው አንፃር እነሱ የሚፈትሹት ሰዎች እንደ እዝነታቸው አንዱ ረህመተኛ ከሆነ ሌላኛው ረህመተኛ ላይሆን ይችላል አንዱ ደህነኛ ከሆነ ሌላኛው ላይሆን ይችላል ሶ እንደድል ነው ብለን ተቀለለን ያስቀመጥነው ለዛ ነው ምክንያቱም እስካሁን ለብዙ ሰዎች ካርጎ ልክ ያለሁኝ ማለት ነው ካርጎ ስልክ ግን ምንድነው የተለያየ ነው አንዳንዶቹ ብዙ ኪሎአቸው ትንሽ ሆኖ ብዙ ይከፈሉ አሉ አንዳንዶቹ ደግሞ ብዙ ሆነው ብዙ ቃልከው ያልከፈሉ አሉ ይሄ ከዚህ አንፃር ሄደን እንደድል ነው አለ ነገር ግን ከዚህ ኩላ ደግሞ አንድ ነባራዊ ሐቅ አለ እሱ ምንድነው ቀረጥ ላይገቡ የሚችሉት ዋናዎቹ አሁን ለምሳሌ በቃ ደረጃ እንደዚህ ነው ልናችልም ግን ቀረጡ እንዲቀንስ ወይም ደግሞ ላለመቀረጥ የሚያበቁን ምክንያቶች አሉ ብዬ አምናለሁ ከዛ ውስጥ አንዱ የመጀመሪያው ወደ ሀገር የምትገቡ ከሆነ ካንስሌሽን ካላችሁ ማለት ነው ካንስሌሽን ካላችሁ ወይም ህገወጥም ልትሆኑ ትችላላችሁ ተቀላላችሁ አውት ፓስ ያላችሁ ልጆች ኤምባሲ ሄዳችሁ ኢትዮጵያ ኤምባሲ ትኬታችሁንና ካንስሌሽናችሁን ይዛችሁ ከነቀረጥ ነፃ ወረቀት ማጻፍ ትችላላችሁ ካንስሌሽን የሌላችሁ ህገወጥ የሆናችሁ ደግሞ አውት ፓሱንና ትኬቱን ይዛችሁ ሄዳችሁ ከቀረጥ ነፃ ካጻፋችሁ እሱ እዛ ሄዳችሁ ያን ያህል ከአገልግሎት ክፍያ ውጭ ቀረጥ አትከፍሉም ቀረጥ ልትከፍሉ የምትችሉት እዛ ከተዘረዘረው ውስጥ ዳብል ካለባችሁ ነው ማሽንም ይሁን ሌላም ነገር ይሁን ዳብል ነገር ካለ ማለት ነው በተቀሉ ማሽነሪ ነገሮች እዚህ ብዙም አልመክራችሁም ፍሪጅ ልብስ ማጠቢያ ማሽን ቴሌቪዥን ምናምን የመሳሰሉት ከዚህ ሀገር አልመክራችሁም መመክራችሁ የት ነው እዛው ኢትዮጵያ እንድትገዙ ነው ነገር ግን እዚህ ጋር አንዳንድ ብላችሁ ያጠራቀማችሁት ልብስ ሊኖር ይችላል ብርድ ልብስ ምናምን ቀላል ነገሮች እንትን ሊኖሩ ይችላሉ እነዛ ነገሮች ግን ስታደርጉ ይሄ ወረቀት ቢኖራችሁ የተሻለ ነው ይሄ ወረቀት ባይኖራችሁ ደግሞ ሁለተኛው አማራጭ ምንድነው ካንሰላችሁ ማትሄዱ ከሆነ ደግሞ ለማየትም ልትሄዱ ትችላላችሁ ያ ደግሞ ደስ የሚለው ምንድነው የተወሰነ እሱም የሚረዳው ራሳችሁ ላኪ ራሳችሁ ተቀባይ ስትሆኑ ነው ከዚህ ራሳችሁ ተለኩታላችሁ እዛ ሄዳችሁ ራሳችሁ የምታወጡት ከሆነ ያ ነገር የተወሰነ ይረዳችኋል ማለት ነው ሌላው ይሄ ሶስተኛው ነገር እንደገና ደግሞ ትንሽ አሁንም የሚሻለው ለመለመን እንኳን የሚመቸው የቤተሰብ ትስስር ለምሳሌ ልጅ ለአባቷ ከላከይ ስሟን አመሳስሉት የልጄ ነው እንደዚህ ነው ለማለት የተወሰነ ያግዛል ማለት ነው በነገራችን ላይ ከአረብ ሀገር የሚገባ እቃ ያው ነጋዴዎችም ሌሎች ሚልኩ ስላሉ ለዛም ነው ትንሽ ተጣር የሚያረጉት
ኢትዮጵያ ጉምሩክ ላይ ይሄ ይቀረጣል ይሄ አይቀረጥም ብሎ እንትን ለማለት በጣም ነው እንትን የሚለው ማለት ነው ምክንያቱም የሚሰጡን መረጃዎች የተለያዩ ናቸው የተለያዩ የሆኑበት ምክንያት ደግሞ እዛ የሚቀርጹት አካል የተለያዩ ስለሆነ ሁሉም የልባቸው ነው ሁሉም እንትን ነው ማለፍ ያለበት ያልፋል ማለፍ የሌለበት ላያልፉ ይችላሉ ማለት ነው ከዛ አንፃር ነው ማለት ነው ሌላው ግን እንደ አጠቃላይ ሁኔታ እንደ አጠቃላይ ግን በሌላ አሁን ለምሳሌ በሌላ ሶስም እንደዛ አይነት ነገሮች ደግሞ የምትልኩ ሰዎች ቀረጥ ለመዳን ትንሽ አድርጉ በየመመክራችሁ ምንድነው ለሁላችሁም ነው ይሄ ቀረጥ ያድናል ሳይሆን ትንሽ የማይሸጥ እቃውን የላካችሁን ለመሸጥ ሳይሆን ለመጠቀም መሆኑን ራሱ ይገልጽላችኋል በሚለው ነው ያ ለምሳሌ አንደኛ ነገር ምን ማድረግ አለባችሁ ታጎቹን መገነጣጣል ሁለተኛ ነገር እንደገና ደግሞ ፕላስቲኮችን ማውጣጣት ከሸንም ይሁን ፕላስቲኮቹ ሙሉ ለሙሉ ገነጣጥላችሁ ማውጣት አለባችሁ ማለት ነው ይሄ ነው ከዛ ውጭ ሌላው ምን አለ መሰላችሁ ሌላው ነገር በማህበራዊ ሚዲያ ከዱባይ ለኮምቦልቻ አለ ለእንትና ለማን ነው ስሙ ለክፍለ ሀገራት አለ ምናምን የሚባለው እሱ ኬዝ ትክክለኛ ካርጎ ከዱባይ ያለው ለአዲስ አበባ ብቻ ነው ትክክለኛ ካርጎ ያለው ነገር ግን ምን አለ መሰላችሁ ለምሳሌ እዚህ ቤተሰብ አዲስ አበባ መጥቶ ቤተሰብ የሚያወጣላቸው ከለለ ታማኝ ልጆች አሉ እነሱ አውጥተው በስማቸው ይላካል አውጥተው ቤተሰብ ጋር የሚያደርሱበት ሁኔታ አለ ይህ ተናግረን ነው ለወደደ ነው እንጂ አለበለዛ ልጆቹ እዛ ሲያወጡ የጉልበታቸውን ይጠይቃሉ ከዛ ውጭ ያለውን ደግሞ እዛ የተከፈለው ሙሉ ይከፈላል ማለት ነው አይ የጉልበት አልከፍልም እኔ ራሴ ማውጣት ይችላል ዘመድ ማውጣት ይችላል ካላችሁ ደግሞ ያ የተሻለ ነው ከዛ ውጭ ግን ቀጥታ ኮምቦልቻ ጉምሩክ ይገባልኛል ቀጥታ ሰመራ ይገባልኛል ዱከም ጎንደር ምናምን ይገባልኛል ብላችሁ አትበሉ ጭራሽ የለም እንደዛ አይነት የለም ከዚህ ማለት ነው ሐቁን ሲነግሯችሁ ማለት ነው ማንንም ሰው የራሱን የመሰለውን የገበያ ትስስር ሊፈጥር ይችላል ነገር ግን እናንተ ከሄደ በኋላ አቃው ከሄደ በኋላ እንደዚህ ነው ሳይሆን እንትን ማለት አለበት ያኔ ባላንስ የሆነ ስራ መሰራት ስላለበት ነው የተናገርኩት ማለት ነው ሁለተኛ እንደገና ደግሞ ሌላው መያዝ ያለባችሁ ነገር ደግሞ ምንድነው እቃዎች አሁን ስለራሴ ስነግራችሁ እቃዎች የሚደርሱልኝ ፈጠነ ከተባለ በነገራችን ላይ በአራት ቀን በአምስት ቀን የደረሰ ካርጎ አለ እሱን እንደደረሰ አልቆጥረው ምክንያቱም አጋጣሚ በሞላው ሲሄድ እንደዛ ይደርሳል ያንን ብሎ ግን በ3 ቀን በአራት ቀን ልካለሁ በያለላችሁም ሚኒመም በ8 ቀን በጣም ከፈጠነ 8 ቀን ከዘገየ 11 ቀን 12 ቀን ድረስ እስካሁን ባለው እየደረሰ ነው ማለት ነው ምንም ችግርም አላጋጠመኝም እስካሁን በጣም እኔ ደረሰኙን አሳያችኋለሁ አንድ ቀን በጣም የብዙ ሰው ነው እየተጠቀሙ ያሉት እንትን የለም እንደዚህ የሚል ነገር የለም ማለት ነው አላኩል ሐልን ግን ከዛ ውጭ ባለው ነገር ግን እንደ ጠቅላላ ነገር እዚህ ወይ በስጦታ መልኩ ወይ ደግሞ አንዳንድ ብላችሁ ያተራቀማችሁት ካልሆነ ስራዬ ብላችሁ ማሽን ምናምን እነዚህ ነገሮች ገዝተን ላክ የምትሉ ሰዎች ባትገዙ የተሻለ ነው ምክንያቱም ኢትዮጵያ ብትገዙ ይሻላል እላለሁኝ ለማንኛውም ግን ለካርጎ አገልግሎት ከፈለጋችሁ ካርጎ መላክ የምትፈልጉ ካላችሁ በ0506683917 ኮሜንት ላይ ያለ ቁጥሩ በዛ ሃሎ ቢሉልን ዩናይትድ አረብ ኤምሬት የትም ቦታ እንመጣለን ቀጣይ ጥያቄ ካላችሁ ኮሜንት ላይ አስቀምጡ ጠቅላላ አድርጌ መልስ ሰጣለሁኝ ማለት ነው ያው ስለ ካርጎ በደንብ አብራርቼ ከዛሬ የመጀመሪያ ስለሆነ ነው ይመቻችሁ